እነዚህ ፓወር ሰፕላይ የሚገቡበት ኢንፑት ከገባ በኋላ አውትፑት ቮልቴጃቸው ምንድነው? አውትፑት ቮልቴጃቸው እና ደግሞ ማለት ከስንት እስከ ስንት ቢያንስ መስጠት አለባቸው የሚለውን መወያየት እንችላለን ወይ ደግሞ ዲስከስ ማድረግ እንችላለን ማለት ነው። ቲዮሪክ ፎር ፒንስ ኮኔክተር ያላቸውን በተመለከተ የነሱ አውትፑታቸው አለ። የነሱን አውትፑት በደንብ እያየን ቼክ እያደረግን መቀጠል እንችላለን ማለት ነው። ስለዚህ በዚህ የምንስማማ ከሆነ ኦልሬዲ ዊ ካን ኮንቲኒው መቀጠል እንችላለን ማለት ነው። የመጀመሪያው የሎ ከለር፣ የሎ ማለት እነዚህ ይሄን ይመለከታል። ብዙ ጊዜ እዚህ ያለው ይሄ 12 ቮልት ነው የሚሰጠን። ለምሳሌ 12 ቮልት ነው የሚሰጠን። ስለዚህ 12 ቮልት ዲሲ ማለት ነው። ፕላስ 12 ነው የሚሰጠን። ይሄን ስለካ ኦልሬዲ 12 ቮልት ካገኘን ኦልሬዲ ትክክል ነው ብለን ልንወስን እንችላለን። ነገር ግን ሬድን ወይ ደግሞ ቀይ ገመድ ደግሞ በምንለካበት ሰዓት 5 ቮልት ሊሰጠን ይችላል። ኦሬንጅ በምንለካበት ሰዓት ደግሞ ኦሬንጅ ማለት እዚህ ጋር የምናገኛቸው እነዚህ አይነት ገመዶች እነዚህ ደግሞ 3.3 ቮልት ድረስ ይሰጡናል። 3.3 ቮልት ይሰጡናል። ሌላኛው እነዚህን በምንለካበት ሰዓት ግዴታ ሻርፕ ላይ መጣልን ይችላል። አሁን ለምሳሌ ፓወር ሰፕላይ ስትለኩ ሻርፕ ሆኖ 12 ቮልት ላይ መጣላችሁ ይችላል። ስለዚህ ያንን ቢያንስ 11 እስከ 11.8 ወይ ደግሞ 1.8 የሚመጣላችሁ ከሆነ ኦልሬዲ ፓወር ሰፕላያችሁን ከ11 በላይ ከሆነ ኦልሬዲ እንደሚሰራ አንደርስታንድ ማድረግ በጣም ተገቢ ነው ማለት ነው። ስለዚህ ይሄ 12 ቮልት እና 5 ቮልት 3.3 ቮልት ዲሲ በስነ ስርዓት ከወጣ ይሄ ፓወር ሰፕላይ ችግር የለበትም። ኦልሬዲ ማዘር ቦርዱ ላይ ችግር አለበት ተብሎ ነው የሚወሰነው በጥገና ዓለም ላይ ወይ ደግሞ በፓወር ሰፕላይ በቼክ በምናደርግበት ሰዓት ይሄ ችግር የለውም ነው። አሁን ግን እነዚህ ችግሮች ካሉ ፓወር ሰፕላይ ፈትተን የምናይበት መንገድ አለ። ፓወር ሰፕላይን ስንፈታ የሚያጋጥሙ ችግሮች አሉ። አሁን እሱ ጋር ነው አሁን ቀጣይ ላይ እያየን ዲስከስ እያደረግን የምንሄደው እና ስለዚህ ሁላችንም የፓወር ሰፕላይ ይህን አውትፑት ካገኘን በኋላ የፓወር ሰፕላይ መስራትና አለመስራቱን በዚህ ብቻ ነው ወይ ቼክ የምናደርገው? በዚህ ካላመጣለን ኦልሬዲ ፓወር ሰፕላይ መጣል አለበት ወይ ደግሞ አይሰራም ብለን ሌላ ፓወር ሰፕላይ ከምንገዛ ፓወር ሰፕላይ የምናስተካክልበትን መንገድ እንዴት ነው የሚለውን ነው የምናየው ማለት ነው። ስለዚህ ፓወር ሰፕላይ አንድ ፓወር ሰፕላይ የተፈታ ላምጣላችሁ። አይ ቲንክ ሞር ክሊር እንዲሆንላችሁ ये कंप्यूटर में चलाते सुनो का አሁን ይሄ ማዘር ፓወር ሰፕላይ እኛ ኦልሬዲ የሚሰራ ነው። ኦልሬዲ በሁለቱም ስለሆነ ላሳያችሁ አሰብኩት። ቀጣይ አሁን ይሄ ፓርት አለ። ስለዚህ ሁሌም ፓወር ሰፕላይ ላይ ስትመጡ ይሄን ቅድም ያሳየኋችሁ ነው፣ ተመሳሳይ ነው። አሁን የመጀመሪያው ብዙ ጊዜ የሚያጋጥመው ችግር እንደምታዩት አሁን ይሄ ፓወር ሰፕላይ ምን ሆኗል? ይሄ ላይ አሁን ካፓስተሩ አብጧል ማለት ነው። ፈርስት ቲንግ ይሄ ፕሮብለም አለ።
አሁን ይሄኛውን ስንቀይረው ደግሞ የሚያጋጥመው ችግር አለ። ስለዚህ ይሄን ስንቀይር አካባቢ ላይ ያሉትን ኮምፖነንቶችም ቼክ ማድረግ አለብን ያልኳቸው ለዛ ነው። ግልጽ ነው። አሁን ግልጽ የወላቸውን ቤት ተስፋ አደርጋለሁ። ስለዚህ ካፓስተሩ ብቻ ሳይሆን ማየት ያለብን ካፓስተሩ አበጠ ማለት ሌሎች ችግሮችም ይኖራሉ ብለን ቼክ ማድረግ አለብን በምንቀይርበት ሰዓት ማለት ነው። ስለዚህ ለምሳሌ እዚህ አሁን ይሄ ካፓስተር አብጧል፣ አንድ እያየን ነው። እዚህ ያለ ካፓስተር ይሄን ደግሞ በተመሳሳይ አብጧል ማለት ነው። እዚህ አካባቢ ያለው ይሄ አብጧል። ስለዚህ ምን እንረዳለን ማለት ነው? ይሄ እነዚህ ካፓስተሮችን አይደንቲፋይ ካደረግነ ኦልሬዲ ካፓስተር አብጧል ብለን ካሰብነ ባይዘው የካፓስተር ማበጥ ያለበት ሊሰራ ይችላል። ግልጽ ነው። ተረዳችሁ? ማለት ካፓስተሩ አብጧል ማለት ለምሳሌ ማዘር ቦርድ ካፓስተር አብጦ ፈንድቶ ወይም የሆነ ሀፕን ሆኖ ግን ኮምፒውተሩ ይሰራ ይችላል። ስለዚህ አንዳንድ ጊዜ እነዚህ ፎቶ የሚያጋጥሙ ችግሮችን እያየን እናደርጋለን። ግን ቶታሊ ግን ቼክ ስታደርጉ እናንተ ሁሌ ይሄኛው ቾፐር አለ፣ ይሄ ዲስዋል ቾፐር አለ። እዚህ አካባቢ ያሉ አሁን በስከዚህ በቦርዳችን ግልባጭ ያሉ ኮምፖነንቶች ናቸው። አሁን ብዙ ጊዜ ስህተት የሚፈጠረው እኔም ካየሁት አንጻር አሁን እነዚህ አሉ፣ ትራንዚስተሮች አሉ፣ ሬዚስተሮች አሉ። እና እነዚህ ነው ቼክ የምታደርጉ፣ ከወደዚህ አይደለም ቼክ ማድረግ ያለባችሁ። ስለዚህ ስትለኩ እነዚህንም ቼክ አድርጓቸው። አንደርስታንድ። እኔ ብዙ ጊዜ ፓወር ሰፕላይ የማይጠገነው ለዛ ነው። ስለዚህ ሰው በቃ ከወደዚህ ቼክ ያደርጋል። ይሄ አብጧን ብሎ ይሄን ሲቀይር ይሄን አያየውም ማለት ነው። ስለዚህ እነዚህ ይሰራሉ አይሰሩም የሚሉትን ግን ክሮስ ቼክ ማድረግ፣ ችግር አለባቸው የለባቸውም የሚለውን ቼክ ካደረግና ፓወር ሰፕላይ ይስተካከላል፣ ማስተካከል ይቻላል። ግን ቀጥታ ከዚህ አሁን ለምሳሌ ትራንዚስተር አሁን እዚህ ፓወር ትራንዚስተር አለ እዚህ ጋር ይሄንን ብንቀይ ይሄ ተበላሽቷን ብለን ይሄን አይተን ለክተን ኦር አይሰራም ብለን ብንቀይርና በዚህ ያሉትን ኮምፖነንቶች በደንብ ቼክ ካላደረግና ስለዚህ ምን ሀፕን ይሆናል ማለት ነው። አሁንም ይሄ ፓወር ሰፕላይ መልሶ ችግር ነው የሚሆነው ማለት ነው። ስለዚህ ብዙ ጊዜ እዚህ ጋር ግን ከፓወር ሰፕላይ አውጧል ካፓስተሮች ፈንድቶ ታገኛላችሁ። ካፓስተሮችን ከመቀየራችን በፊት ምን ቼክ ማድረግ አለብን ማለት ነው። ትራንዚስተሮችን፣ ሬዚስተሮችን ላሁን ያሉ በዚህ የምናያቸውን ሬዚስተሮች ብቻ ሳይሆን በግልባጭ የምናገኛቸው ሬዚስተሮች እና ትራንዚስተሮችንም ዳዮዶችንም ቼክ ማድረግ እንዳለብን መረዳት እንዳስረዳችሁ ብዬ ነው። ይህን እያብራራ ቢሆንም ግን ሞርዛ ጋም አስፈላጊ ነገር ስለሆነ ነው ማለት ነው። ስለዚህ የፓወር ሰፕላይ አሁን የሎ ከለሩ ለማን ነው ፓወር የሚያደርሰው? ኦኬ ጎንደሬት ግቢ ለማን ነው ፓወር የሚልከው? እነዚህ ገመዶች እነዚህ ያሉት ዋይሮች ፓወር ለማን ነው? ይሄ ባይዘው ያው በልምድ ማለት በተለያዩ ጉግልም ቼክ ማድረግ ትችላላችሁ። እንደገና ደግሞ የአይንም ቼክ ማድረግ ትችላላችሁ። ያው ሪስፖንስ ይሰጣችኋል። እሺ በዚህ አጋጣሚ ምን ማድረግ ትችላላችሁ መሰላችሁ? እንደዚህ አይነት ነገር ሲያጋጥማችሁ አንደኛው እንግዲህ የለው ለሲፒዩ ለጂፒዩ እና ለፋን ነው። ከዛ ለሞኒተር ይላል። ለሞኒተር ሚንስ ወደ ቪጂ እና ወደ ኤችዲኤምአይ ለሚገባው ማለት ነው። ስለዚህ ለዛ አይነት ቫልዩ እንደሚሄድ ነው ሞስት ኦፍ ዲፋይን የሚደረገው ደግሞ የሚገለጽበት መንገድ ማለት ነው። ስለዚህ ይሄን ኦኬ ነው እንዴ ብለን እዛ አካባቢ ላይ ቮልቴጅ ቼክ ማድረግ እንችላለን ማለት ነው። ኦኬ ብለን አሳያችኋለሁ፣ እንዴት አድርጋችሁ እንደምትለኩት አሳያችኋለሁ ማለት ነው። ሌላኛው ደግሞ ቀዩ በምንወስድበት ሰዓት የዩኤስቢ ፖርቶች አሉ። ዩኤስቢ ማለት የፍሮንት ፓነል ብለን የምንጠራው